ለምን እንደማልቀበል ልንገርህ እኔ ሐቄ ነው ላቤ ነው ይሄን ያክል ዓመት ልጅነቴን ያጣውበት ማንነቴን ያጣውበት ራሴን የሸጥኩበት ቦታ ቤቱም የራሴ ነው ማንንም አይካፈልም እንደ አባት ልክ እሱን ምርጫ እንደሰጠኝ ማለት ነው እንደ አባት እድሜ ጤና ሰጥቶት ቤት ውስጥ ሊኖር ይችላል እስካለ ድረስ ከዛ ውጪ ግን ማንንም ሰው አይካፈልም ለምን መሰለክ አሁን እዚህ ጋር ብዙ ነገር ተወርቷል አይደለ አንዱም ውስጥ የለውበትም እኔ አሁን ህዝቡም እንዲያ ወደ ኋላ አትመለሽ እሺ አንድ ጥያቄ ልጠይቅሽ እስኪ ጠይቂያት አንድ ጥያቄ ብቻ አጠራብሽ ማብራሪያ ሳይሆን ጥያቄ ቆይ ሲገስጽሽ አልሰማም አላልሽም ማን ገጽጾኝ እሱ ራሱ ቤት ውስጥ ማለት ነው ጥያቄዋን ስሚያታ መጀመሪያ ከዛ አብረው ከመጡ ጓደኞችሽ ጋር አብረው ከመጡ ጓደኞችሽ ጋር ሺሻ እንዲ ዘርግታችሁ ስታጨሱ በፍጹም አትካጂ ታይ ድራማሽ በቃ አታስመስይ ይሄ ጥያቄ አይደለም ይሄማ ቅድም ይሄን ያሳርዳለች ይሄ ጥያቄ አሳርፍልኝ እኔ ጓደኛም የለኝም ጓደኛ እንዳለ ዘን በጣብጣሃለን ይልቅ ግድ የለም አይ እኔ ሰማሰል እሷ ሰማሰል አጠቃለና ቆይ አጠቃለና ቤቱን አትቀበይም ጫቱን በማዳበሪያ ነው አውጥቼ ወንዝ ተጣለው ማጠቃለያ ነው እንደምንሽማው እሺ ማጠቃለያ ቦርሳው ውስጥ እንደ ቦርሳው ውስጥ ሲጋራ አልተገኘም እንዳወራድሉ ስጠኝ በተለፊቻ ያለ ህዝብ ስለሚያቅ እሱን በጣም አጥላልተውታል ይጥሉኝ ያንን እውነታ ለመደበቅ በዚህ ስሜን በማጥፋት እኔ ስሜን አላጠፉ የሚያቀኛል ይጥሉኝ ነው አይወደዱኛል መላከ ሰላም ምንም አይመለከተሽም ስለ ህዝብ ጥላቻ ወይ ዝም ልበል አይመለከተሽም ስለ ህዝብ ጥላቻ እኔ ህዝብ ይወደኛል የሀገር አባት ነኝ አስተዳድራለሁ በቀደም ያልተጠመቁትን አጠምቃለሁ እንደወጣ እኔና ፈጣሪ ነን የምናውቀው ነበርሽ አንቺ አዎ ነበር እንዲቀና ማጠቃለያ ነው አሁን ደንትኑ አትመለስ ቤቱን መኖር ትችያለሽ አንቺ ደግሞ አንኖርም እኔ ተክሌ ቤቴን ነው የምፈልገው ያረፈበት ቤቴ ላቤ የድፍን ፊቼ ህዝብ የሚያውቀው ፍርድ ይበልሻ ቤቴን ነው የምፈልገው በቃ ፍርድ ቤት ይለየና አንተ እኔን አይደለም የካድከው እኮ ፈጣሪህን የካድከው ሲጀመር ፈጣሪህን የካድክ ሰው ነህ አንተ እኔ አባቴ ነኝ አከብርካለሁ ወድካለሁ እንደዚህ እንዲሆን ግን አልፈልግም ነበር ወደዚህም የገፋፋችሁኝ እናንተ ናችሁ እንደውሻ ጥላችሁኝ ጎረቤት 2 ወር ነፍሴን ያተረፉኝ አሉ ማስረጃ ታውቶልኝ ተረድቻለሁ አሉ ማስረጃ ለምንድን ነው እዚህ መጥቶ ስም የሚያስፈው አሁን እኔ ቆሜ ነው ይሄን ፕሮግራም የሚቋጨው ምክንያቱም ካልቆምኩ አንተም ተው ዱላ ካልመዘዝኩ አልሆነም እንዴ ስለዚህ ምን ይሻለናል ነው ጥያቄው እንደ መፍትሄ ቢያንስ ለጊዜው እርሶም እሷ ለምን እውነታውን ይደብቃል ተክሌ ለምን ስላለቅሽ ለምን እውነታውን እኔ የሚያስለቅሰኝ የእናንተ እናንተ መድኃኒት ሰጥታችሁኛል ቤት ውስጥ ልጄ ታሙ ልጄ ሊሞት ያየሁት ነው የምናገር ምን ስታደርጊ ነበረ ለክርስትና ነው ዝም በይ እናንተ አንድ ሆናችሁ የኔን እውነታ ለመደበቅ እግዚአብሔር የእውነት አምላክ ነው የእውነት አምላክ እግዚአብሔር አለ እግዚአብሔር ይፈርድባችኋል ባንቺም ይፈርዳል እኮ እግዚአብሔር ይፈርድባችኋል ባንቺም ይፈርዳል በቃ ማርቲ አሁን ዲፊት ለፊት ተነጋግራችኋል በጸሎት ነው የጀመርነው አዎ አልነበረችም ማርቲ እኔ አንቺም ይሄ ሁሉ መካረር አሁን እናንተ አልተማመናችሁም እኔ ቤቴን ነው የምፈልገው እንዲወጡልኝ እንደ አባት መኖር እንጂ የሚፈቅደው ቤቴን የሷ ነው እርሶ ደግሞ ይሄ አታስቢው ሰማይን ምናምን ቆይ የኔ ማር ቆይ አንድ ጊዜ እርሶ ደግሞ እንደ ልጆቼ እንዳሉት ያለኝ ክፍል ላይ ተጣበንም ቢሆን እንደውም ሰጣታለው መኖር ትችላለች እንጂ እሱን አታስቢው ፍርድ ይስጥሽ ከሆነም ነው የርሶ ይሄ ህግ ቆይ አራተየ ነው ማለት አሁን ይሄ በቃ በዚህ በእግረኛው ፊት እንደው መስማማት ይሁን በቃ ተሰደው በቃ ትኖርበት በቃ አባዬ ይኖርበት መባባል እንደሌለ አረጋግጠናል ለጊዜው ግን እስኪ ሰላም አወርዱ እንደ ልጅ አንዴ ብቻ በቃ አንቺ ልጅ ለምንድነው ማለት ፈቀሰሉ በስክራስ ምሎ አልምልም አላባገዳለ ለምን ይማልልኝና ተዋለው ብዬ ነበር ግን አልማለም አንቺ ክርስቲያን ስትሆኚ እኮ ነው ታይ ግን ብሩክታዊት ዝም በይ አሁን እንትኖች
እሺ እንደው እርሶም ቢያሳልሟት አንቺም መስቀል አትሳለሙ ሃይማኖቴን ክጃለሁ እኮ ብላለች። ተጠምቃ ቄዴር ተደግሞ ተጠምቃ ቆይ እሱ እንዲሞቅሽ ነው። አሁን እሱ አንተ ነህ እንዲሞቅህ መስቀሉን እኔ ያወራው ግዴለሽም ላይ ማለት አሁን ታሪክ ሲጀምር አልፈቀደም። አሁን እሷ መደረግ ያለበት ቄዴር ተደግሞ ቆይ እግረኛው መሆን ያለበትን አሁንም ቃል እገባለሁ ማለት ነው። እስከዛሬ ድረስ አሁን ገና ትዋረዳለህ። እግዚአብሔር የሚያዋርደው ተመልካቾቻችን ጸሎት ያርጉልን። በጸሎት ነበር የጀመርነው። በየት በኩል ሰይጣን እንደገባ አናውቅም። የጫጫታ ሆነ ቢያንስ ከዚህ በኋላ እንዲወጣ ይሄ የመጨቃጨቅ ምኑ ታሪኩን የበለጠ ማጣራት የበለጠ መጠየቅ እንፈልጋለን። እንሄዳለን፣ ሰዎችንም እናናግራለን። እባክሽ ዝም በይ፣ ጨረስን ካንቺ ጋር በሰላም ግቢ እንሂድ። የዛሬ እንግዶች እነሱ ናቸው። በነገርሽ ላይ ለቀደመው ጊዜ በስቱዲዮ ሆነሽ አንቺ ከእግዚአብሔር ጋር እስኪ ዝም በሉ መላከ ሰላም፣ እስኪ ዝም በይ አንቺ ዝም በይ፣ በቃ ዝም በይ በቃ። ቅድም ምን ብለሻል? በቃ ዝም በይ። አሁን ምን የሚናገረው እሷ ከተናገረች ይሄ ዝም ማሰኛል። ዝም በቃ። ዛሬ ሙሉ ሰዓት ፕሮግራሙ መልስ ለመስጠት ስማችን ጠፍቷል፣ ባልተገባ መንገድ ተነስቷል ቆይ ብለው የመጡት እነሱ ናቸው። ስለዚህ ስቱዲዮ የነሱ ነው። አንቺ እንድትሰሚና አንቺን የተመለከቱ የተወሰኑ ጥያቄዎችን ፕሮግራሙ ላለማንዛዛት እዚሁ መልስ እንድትሰጪ ነው። ስለዚህ በቃሽ፣ ከዚህ በኋላ አትናገሪ። በቃሽ፣ ወሰንሽ። አስማማን በቃ አዘዝኩ። ዝም አጣራልኝ። በቃ ባንተ በኩል አጣራልኝ። ይሄ እሱ ስራዬ ነው፣ አንቺ ስላልሽኝ አይደለም። እኔ ባንተ በኩል ፊቼ ድረስ ሄደክ አጣራልኝ። እሱ የኔ ስራዬ ነው። እውነታው ይውጣ። እሱ የኔ ስራዬ ነው። እኔ እውነታው ይውጣ። በቃ ዝም በይ። መላከ ሰላም ወይ ጸሎት ያርጉልንና እንቋጨው። ጸሎት ማድረጉን እናደርጋለን። ጸሎት እኮ የሚደረገው እኔም እሺ ስል በሷን በኩል እሺታ ሲገኝ ነው። ይሄኛው ቆይ ለቤቱ አሁን ለስራችን ነው። በቃ ለአንተ ለሚዲያው እግረኛ ጸሎት እናደርጋለን። ይሄን ቁጭ ብለው ለሰሙ ሰዎች ከእንደዚህ አይነት ነገር ይሰውራችሁ ልጆቼ። ኩኑ ከናፍን የሮ ባዬ ሸመረን ብየ ኦርማ አደራ ኬሰኒ አከራ ስንትን ፈካቱ ኦፍ ኤጋ ጀቤሰቲ ለኪ የሮ ብየ ገልተን ማራቱ ሲኒን ጀዳማ ኢዶን ቀብደኒ ኦቶን ዱጊን ዱግዱ ሲኒን ጀዱ ኦቶን ሰከሪን ሰከራሚ ሲኒን ጀዱ ኦቶን ሻርሙጣ ሲኒን ጀዱ ኦቶ ደለ ጎዳቹ ደንዴሰኑ ደለን ቀብዱ ሲኒን ጀዱ ኦሶ ዋን እንዱማ ጎቹ ደንዴሰኑ ዋን ባዬ ሲኒን ጀዱ ቶ ጋሩማ ወጉማ ቀብደኑን ቀብዱ ሲኒን ጀዱ ኦፍ ኤጋ ጀቤሳ ከነኒ ሲኒን ጀቻ ቱሬፊ isa kanaaf viidiyoo kana warra maariffa dhageessanii warri kaan immoo mucayyoon kun egaa waggaa 12 akka hojjatte isinitti himuu barbaada. Waggaa 12 hojjatte daa'imummaa ishiitti heerumsiise waggaa 9tti jaarsi kun Amaara keessatti hin baatee achi baatee mana namaa galeen walitti qabadhee ittiin deeme biyya alaa jettee achii dhuftee naman bareen qabaa. Isatti na heerumsiisanii asitti immoo giddiidhaan dikkisanii jettee isa faana dafnee waliikneette sana booda jaarsi kun waa'ee ishii yeroo haasa'u maqaa Kiristoos Yesuusiin kuni abbaa dhiisatii diinnumti keessanuu akkanatti konfidensiidhaan haasa'u garuu birriin bara 1999 biyyaa bahe hamma 2010tti hojjadhee sumunii tokko abbaan koottan ergaa bahee jette mana bitanii ijaaranii kaarii 360 isa irrattiin mana ijaaraa ba'ee jette isa nakaadanii jette isheen isa nakaadanii irratti garuu maqaa koo akkanatti balleessanii jedhanii